ሰላም እንደምንቆያችሁ ውድ የወንጌል ድምፅ ተመልካቾቻችን ዜና እናሰማለን። ከዜና ጋር ብሮ ቆይታ የማድርገው እኔ ቸርነት ዮሐንስ ነኝ። ከመላው ስቱዲዮ ባለሙያዎች ጋር አብረን በመቆየት እስከ ዜና ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ቀድሞ ወደ ደረሰናቸው ዜናዎች እናልፋለን። የሰርግ ጥሪ የማክብርላችን ሰላምታችን እያቀረበን ጌታ ፍቅርና ብንኖር በፊታችን ባለው አንድ ቀን ሙሽራው ጌታችን መድኃኒታችን ሙሽሪቱን ቤተክርስቲያን ምድር ሁሌ ወስዳት ይመጣል። ልብ በሉ የሚመጣበት ሰዓትና ቀን ባለመግለጹ በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዚህ ቀንና ስለዚህ ሰዓት ከአባቴ ብቻ በቀር የሰማይ መላእክትም ቢሆን እኔን ልጅም ቢሆን የሚያውቅ የለም በማለት ገልጿል። ከዛሬ ቀን ጀምሮ በእውነተኛ ንስሐ ገብቶ ሙሽራውን ሊጠበቁ ይገባል። ሙሽራው በሚመጣበት ጊዜ የዓለም መጨረሻ ይሆናል። በዚህ ሰርግ ለመታደም የሚያስፈልጉ መስፈርቶች ነጭ ልብስን መለበስ አለበት። ማቴዎስ ወንጌል ምዕራፍ 22 ቁጥር 11 እስከ 14 ይህ እውነተኛ ንስሐ ገብቶ በክርስቶስ ኢየሱስ ማመን ነው። መብራትን በቂ የሆነው ዘይትን መያዝ አይዘነጉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ታማኝነትና ልባምነትን ማቴዎስ ወንጌል ምዕራፍ 4 ቁጥር 45 እስከ 52 ዋናዎች ናቸው። ታዲያ እርሶ በክርስቶስ ሞትና ትንሣኤ አምኗል? የእውነተኛ ንስሐ ገብቷል? ዛሬ ይወስኑ። ኢየሱስ ይመጣል። ወደ ዝርዝር ዜናዎች እናልፋለን። ታላቅ የምስራች! ኢየሱስ ሊመጣ ነው። በምድር ዙሪያ ያላችሁ ለተዘጋጃችሁ ሁሉ በጉጉትና በናፍቆት ለምትጠብቁት ኢየሱስ ሊመጣ ነው። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። እስከ ዛሬ ኢየሱስ ያድናል፣ በኢየሱስ እመኑ እያልን ወንጌልን ስንናገር ቆይተናል። አሁን ግን የነገር ሁሉ ፍጻሜ ያለውና አሁን ጊዜው አልቋል። ትንቢቱም ሁሉ ተፈጽሟል፣ ዘመኑም አልቋል። ኢየሱስ የተዘጋጁትን ብቻ ሊወስድ ይመጣል። ኢየሱስ እመጣለሁ እንዳለ ሊመጣ ነው። ኢየሱስ የምንናፍቀው፣ ኢየሱስ ተስፋ የምናደርገው ኢየሱስ ሊመጣ ነው። ወደዚህ ጌታ ያልመጣችሁ ቶሎ በሉ፣ ቶሎ በሉ። እባካችሁ አትቀልዱ፣ ቶሎ በሉ። የምህረቱ በር ሳይዘጋ፣ የምህረቱ በር ሳይዘጋ፣ የምህረቱ ደጅ ሳይቆለፍ እባካችሁ ቶሎ በሉ። ሕይወታችሁን ለጌታ ለኢየሱስ፣ ነፍሳችሁን ከገሃነመ እሳት ከዘላለም ሞት አድኑ። ኢየሱስ ይመጣል። አሜን። ጌታ ሆይ ቶሎና። አሜን። ጌታ ሆይ ቶሎና። አሜን። ጌታ ሆይ ቶሎና።